Family, how are you guys? We come back again after 3 months. So now we have to start our class grade 12. So ከሁለት ወር እና ከሶስት ወር ረፍት በኋላ ተመልሰናል እና ክላስ እንጀምራለን። ያው እናንተ ሰብስክራይብ ማድረግ አለባችሁ እንዳረሱ። ከዛ ላይክ ማድረግ አለባችሁ ቪዲዮዎቹን። ሶ ዛሬ ያው ክላስ እንጀምር መተናል ማለት ነው። ከዚህ በኋላ በዚህ ዩቲዩብ ላይ በየቀኑ አንዳንድ ቪዲዮ አይጠፋም እንጭናለን። አንዳንድ ቪዲዮ በየቀኑ እና ዛሬ ኢንትሮዳክሽን ፓርት ነው የሚሆነው። ስለዚህ እናንተ ሰብስክራይብ አድርጉ፣ ከዛ ላይክም አድርጉ፣ ኮሜንት ስጡኝ። ምንድነው መሻሻል አለበት ነገር ካለ ኮሜንት መጻፍ አለባችሁ። ከዛ እኔ እያየሁኝ ማስተካከል ይሆናል ማለት ነው። 11ኛ እና 12ኛ ክላስ ጂኦግራፊ፣ ሂስትሪ፣ ኢኮኖሚክስ እና ሶስቱን ሞር ጂኦግራፊ፣ ሂስትሪ፣ ኢኮኖሚክስ ሞር ከዛ በተጨማሪ ሌሎች ኮርሶችንም እያየው ፖስት ነው ማለት ነው። ስለዚህ አሁን ዩኒት 1 አናይም እናንተ ያው ታነቡታላችሁ እሱን። ዩኒት 2 ደግሞ ክላይሜት ቼንጅ ነው። ወደ ክላይሜት ቼንጅ ትንሽ ሃይላይት እናያለን ዛሬ። ከዛ በተጨማሪ በቃ ክላሱን ኦሬዲ ጀምረናል ማለት ነው። ተማሪዎች ያው እየገቡ ስለሆነ ክላስ እየተጀመረ Don't lose more than you invest. Take control with negative balance protection. እኛ መጀመር አለብን። ክላሱ ያው ኦፊሻል ክላስ እየተጀመረ ነው። ትምህርት ቤቶች ተማሪዎች እየገቡ ስለሆነ ደግሞ 12ኞች ቀደም ብላችሁ ማንበብ ስላለባችሁ የዘንድሮውን ያው አምና አይታችሁ እንደሆነ ቪዲዮ ጥራት የለውም። የዘንድሮ አምና የ2017 ማለት ነው በደንብ ቢታዩ ብዙ ፈተናዎች ወጥተዋል። እኔ ካስተማርኳቸው ውስጥ ማለት ነው ብዙ እና ይሄ ነው በቃ ትምህርት ማለት ምንድነው ኮንሰፕት ነው እንጂ ዝም ብሎ ባወሩ አይደለም። እኔ ዋና አንኳሮቹን እያንዳንዷን እየገለጽኩኝ ፈተና የሚመጣውን ደግሞ ፎከስ ይሄን ቦታ ያዙ፣ ይሄን ቦታ እንደዚህ አድርጉ ምናምን እያልኩኝ ነው ማስተምረው። ዝም ብዬ አይደለም። ምክንያቱም ከልምድ አንፃር ያው ተማሪ ምን እንደሚፈልግ አውቃለሁ እና ደግሞ ከዛ በተጨማሪ ፈተና የቱ ጋር ሞር ፎከስ እንደሚያደርግ አውቃለሁ። ያን ነገሮች እየነገርኩኝ ነው ማስተምራችሁ። ስለዚህ እናንተ ሰብስክራይብ ማድረግ አለባችሁ ማለት ነው። ዩቲዩብን ሰብስክራይብ አድርጉ። አብዛኞቻችሁ ሰብስክራይብ አላደረጋችሁም ምናምን። አሁን ይሄ ዩቲዩብ ከተመሰረተ 1 አመት ሞልቶታል፣ ግን ብዙዎቻችሁ ሰብስክራይብ አላደረጋችሁም እና አሁን ኮንቴንት ይሄ ነው ማለት ነው። የክላስ ኮንቴንት ነው የሚሆነው ከእንግዲህ በኋላ። ከዚህ በፊት እየፖስተትኩኝ የነበረው ኮንቴንት አልፖስትም። ከዚህ በኋላ የክላስ ነው ኮንቴንት ነው የምፖስተው ዩቲዩብ ላይ ማለት ነው። ሶ በየቀኑ እየገባችሁ ቼክ ማድረግ አለባችሁ። ቪዲዮ ለቃለሁ ማለት ነው። ሶ ዩኒት 2 ነው። ይሄን ዛሬ ካወራሁኝ ያው መጀመሪያ ቀን ስለሆነ ኢንትሮዳክሽን ስለሆነ ነው ይሄን ያወራሁት እና እንጀምራ። ዩኒት 2 በቃ የክላይሜት ለውጥ ነው የምለው። ስለዚህ ክላይሜት ለውጥ ደግሞ የአየር መዛባት ማለት ነው። የአየር ለውጥ እና እሱን በፍጥነት ነው ለማየት የምሞክረው ማለት ነው። ሶ ኢንትሮዳክሽን እሱን ያው እናልፋለን። እኛ ኢንትሮዳክሽን ብዙ ፎከስ እናደርግም። ኮንሰፕት ላይ ሜን ኮንሰፕት ላይ ነው። ኦኬ ሶ እዚህ ጋር ምንድነው 2.1 ቤዚክ ኮንሰፕትስ ኦፍ ክላይሜት ቼንጅ ነው። ዋና ኮንሰፕቶቹ የክላይሜት ቼንጅ ምንድናቸው ይላል። እዚህ ጋር እቺኛውን ከላይ ያለውን ታነቡበታላችሁ። ዋናውን
ወደ ውስጥ ገብቼ እኔ እዚህ ጋር ለማሳየት እና ለማስረዳት እሞክራለሁ። እዚህ ጋር ከታች ያለውን እያያችሁ ነው። ይሄ ፒክቸሩ እዚህ ጋር አሁን ክላይሜት ኮኔክሽን ነው። ክላይሜቱ እንዴት እንደሚዛባ ነው የሚያሳየው። ኮኔክቱ አንዱ ከአንዱ ጋር እንትን እየሆነ ነው ክላይሜት የሚዛባው። እና እዚህ ጋር ይቺ ፓርት ፈተና ሊመጣ ይመጣል። ክላይሜት ስለ አየር ለውጥ አይቀርም። ምክንያቱም የዓለም ችግር ስለሆነ ማለት ነው። የአየር መዛባት ብዙ በቃ ዓለምን የሚያስቸግር ነገር ስለሆነ ፈተና ከዚህ ይወጣል። እና one of the most important trend that scientists look at is the average temperature of the earth, which has been increasing for many years. This is called global warming. Rising global temperature lead to other change around the world, such as stronger hurricanes, melting glaciers, and the loss of wildlife habitats. ሶ እዚህ ጋር ምንድነው እያልን ነው? ዝም ብዬ ማንበብ ሳይሆን ሀሳቡን ኮንሰፕቱን ነግሬያችሁ እንያዝ። እና አሁን ሳይንቲስቶች በዚህ ጉዳይ ላይ በጣም ብዙ ነገሮችን ምርምር እያደረጉ ነው። ምክንያቱም ይሄ አየር መዛባት በጣም ችግር እየፈጠረ ስለሆነ በዓለም ላይ እያለ ነው። which has been increasing ብዙ ጊዜ በየጊዜው ከጊዜ ወደ ጊዜ እየጨመረ ነው። እንትኑ የሙቀት አቭሬጁ በመሬት ላይ በጣም እየጨመረ ሙቀት እየጨመረ ነው። በዛ ምክንያት ግሎባል ዋርሚንግ እየተፈጠረ ነው። ይሄ ግሎባል ዋርሚንግ ይመጣል ብዙ ጊዜ ግሎባል ዋርሚንግ ቴምፕሬቸር ኢንክሪዝ ሲሆን ግሎባል ዋርሚንግ የሚከሰተው ማለት ነው። ራይዚንግ ግሎባል ቴምፕሬቸር የዓለም አቀፍ ሙቀት ጨመረ ማለት ዓለም አቀፍ አቭሬጁ ማለት ነው። የአቭሬጅ ሙቀት ዓለም አቀፍ ከጨመረ ያ ግሎባል ዋርሚንግ ይፈጠራል ማለት ነው። ያ ነው። ስለዚህ ይሄ ደግሞ ይሄ ግሎባል ዋርሚንግ የዓለም አቀፍ ሙቀት መጨመሩ የሚያስከትሉ ነገሮች ይላል። ስትሮንግ ሃሪኬን እንዲፈጠር አሜሪካ ላይ አይታችሁ ከሆነ የሚጮህ እያለ እየጮኸ በየአመቱ እንትን ሃሪኬን ነው ይሄ የሞገድ ማለት ነው። እሱ ቤቶቹን እንዳለ በቃ ይዞ ነው የሚሄደው። እና ከዛ ሜልቲንግ ኦፍ ግላሲየር ከዛ እንትን ይሄ በረዶ ግግሮች ይቀልጣሉ። የሙቀት ጨመረ ማለት ያው የሙቀት ሲመጣ በረዶን ያቀልጣል። ያ በረዶ ግግር ደግሞ ሰውን አጥለቅልቆ ይወስዳል ማለት ነው። ስለዚህ ከዛ በተጨማሪ ከሰው ዋይልድ ላይፍን የእንትኖቹ የዱር አራዊቶች መኖሪያን ያበላሻል ምናምን ነገር ይሄ ነው። እዚህ ጋር ግሪን ሃውስ ጋዝ ትራፕ ኤነርጂ ይሄን ታያላችሁ። ምንድነው? ሞር ፐርሲስቴንት ሳም ፕሌስ ስትሮንገር ስቶርም ይኖራል። ራይዚንግ ሲ ሌቨል ሲ ሌቨል የሚባለው ምንድነው? እንትን ነው የባህር እንትኑ ራሱ ባህር ራሱን ጠብቆ የሚሄድበት ቦይ አለ። ከዛ ቦይ እንዲወጣ ያደርጋል። ሲ ሌቨል ማያ ነው። ሲ ሌቨል ውሃዎች ሞልቶ ሰዎችን ይዞ ይሄዳል። ዳር ላይ የሚኖሩ ሰዎች ያ የሆነ ጊዜ በእንትን የተከሰተው ጃፓን ላይ ሱናሚ የተከሰተው በዛ ነው። ውሃ አቅጣጫውን ስቶ እንዲወጣ ያደርጋል። ይሄ ሲ ሌቨል የሚባለው እሱ ነው። እርዝ አብዞርብ ሞር ኤነርጂ እርዝ ደግሞ አብዞርብ ስታደርግ ሞር ኤነርጂ ያው መሬት ላይ የሚፈጠረው ነገር የሚታወቅ ነው። ሀቢታንት ሎስ ይሆናል። ኤክስቲንክት ይሆናል። እንደነ ዲኖሳር ሲጠፉ ነው። እንደ ቅድም እንዳልኩት በረዶ ይቀልጣል። እሱ የሚያመጣው ችግር ሽፍቲንግ ሬንጅስ እንደ ማይግሬት ያደርጋል። ቼንጂንግ ኮንዲሽንስ ፎር ፕላንትስ ኤንድ አኒማልስ ይሄ ለምሳሌ ከቦታ ቦታ የሚሰደዱ እንትኖች አሉ። ወፎች አንማሮች ሀገርን ለቆ ወደ ሌላ ቦታ እንዲሄዱ ያደርጋል። ሞር ኢቫፖሬሽን እንዲፈጠር ያደርጋል። ከመሬት የሚወጣው እንትን እንፋሎት በጣም ብዙ ሲሆን አደጋ አለው። ሰው አፍንጫ ውስጥ እየገባ ሞር ድራውት እና ዋይልድ ፋየር የድርቅ እንዲከሰት ያደርጋል። ከዛ በተጨማሪ ደግሞ የእሳት ቃጠሎ የደን የተፈጥሮ አሜሪካ ላይ የተከሰተውን አይታችኋል። አምና ነው ዘንድሮ ኤልኤ ላይ
ሎስ አንጀለስ ላይ የተከሰተውን አይታችኋል። እንደዛ አይነት ነገሮች ይፈጠራሉ። ግሎባል ዋርሚንግ ሊድ ቱ ቫራይቲ ኦፍ ቼንጅስ ብዙ ነገሮች እንዲቀየሩ ወይም እንዲፈጠሩ ችግሮች እንዲፈጠሩ ያደርጋል። ሶ እነኚህ ችግሮቹ ናቸው ከዚህ በኩል ያሉት እንትኑ ላይ ግሪን ሃውስ ጋዝ ምን እንደሚከሰት ግሎባል ዋርሚንግ ወይም ግሪን ሃውስ ጋዝ ሲኖር ሲፈጠር እና አኮርድ ቱ ዘ ኢንተርጎቨርንመንታል ፓናል ክላይሜት ቼንጅ refers to the change in the state of climate that can be identified by changes in the mean or variable of its properties of persist extending period ሶ ይሄ ጎቨርንመንቶች መንግስታት በጣም ትኩረት ሰጥተው በዚህ ጉዳይ ላይ እየሰሩበት ያለ ነው። ግን አሁንም ችግር እየተፈጠረ ነው። እዚህ ጋር ክላይሜት ቼንጅ አን ኢንተግሬትድ ፍሬምወርክ የክላይሜት ቼንጁ ሲፈጠር ኢንተግሬትድ የሆኑ ፍሬምወርኮች ምን ምንድን ናቸው? ወይም ከሱ ጋር የተያያዙ ነገሮች ማለት ነው። ለምሳሌ መጀመሪያ ክላይሜት ቼንጅ ተፈጠረ፣ ወደዚህ ሄደ፣ ኢምፓክት ተደረገ ሁመንን እና ተፈጥሮና ሰውን ምን አደረገ? አጠቃ ወይም ተጽዕኖ ኔጌቲቭ ኢምፓክት ማለት ነው። ከዛ ደግሞ እሱ ወደ ታች ሄድና አዳፕሽንን ማይግሬት አደርጋል። ሰውና ተፈጥሮ ወይም እንስሳቶችን ወደ ሌላ ቦታ እንዲሰደዱ ያደርጋል ወደ ታች ስትሄድ። ከዛ እንደገና ቀስ ወደ ታች የሚያሳየው ነው ሶሳይ ኢኮኖሚካል ዴቨሎፕመንት ፓዝ ላይ ችግር ይፈጥራል። ከዛ ኢሚዥን ኤንድ ኮንሰንትሬሽን ይፈጠራል። መጀመሪያ እዚህ ጋር ነው እስከ ሶሳይቲ ኢኮኖሚ ዴቨሎፕመንት ፓዝ ላይ እስክንመጣ ድረስ ኢሚዥን ነው ማለት መጀመሪያ ኢሚት ያደርጋል ወይም ኮንሰንትሬሽን ምንድነው? ይሄ ከእንትን ሲፈጠር ነው ክላይሜት ቼንጅ የሚፈጠረው። ኢሚዥን ከኢንዱስትሪዎች ከመኪና ከወፍጮም ሊሆን ይችላል የሚወጡ ጭሶች አሉ፣ አየር የሚበክሉ ነገሮች ያ ኢሚት ይሆናሉ፣ ይረጫሉ፣ ወደ ይረጫሉ ይሄዳሉ በኢቫፖሬሽን መልክ ማለት ነው። ከዛ ሄዶ እዛ ኮንሰንትሬት ይሆናሉ በጉም መልክ ምናምን። ከዛ አሲዲክ ውሃ ምን እንዲፈጠር የሚያደርገው እሱ ነው። ከዛ በኋላ አየሩ ይበክናል ማለት ነው። ስለዚህ ይሄ ነው እንትኑ ይሄ የሚያሳየው ፍሬምወርኩ ቀሶቹ ማለት ነው። ከአንዱ ወደ አንዱ ነው የሚሄደው። ከዛ እዚህ ጋር 2.2 ነው ትሬንድስ ኢን ግሎባል ቼንጅ ነው። ትሬንዱ ምን ይመስላል በግሎባል ቼንጅ ላይ? ትሬንድስ ማለት ሁኔታ ወይም አካሄዱ የሆነ ያለው ነገር ምን ይመስላል? በዓለም አቀፍ የሙቀት መቀያየር ወይም የአየር መቀያየር እንትኑ ትሬንዱ ሁኔታው እንዴት ነው? መቼ ይጨምራል መቼ ይቀንሳል ምናምን ነው። ሶ ይሄኛው አሁን ከዚህ በፊት የነበረው ነው የሚያሳየው always changes and involves some of the changes ሁሌ በቃ እየጨመረ ነው የሚሄደው። ይሄ በተፈጥሮ ምክንያትም ሊሆን ይችላል፣ በሰው ሰራሽም አክቲቪቲ ሁማን አክቲቪቲም ሊሆን ይችላል። ዲፎረስቴሽን ሲፈጠር ይሄ ዲፎረስቴሽን ማለት ያው ታውቁታላችሁ የመሬት የደኖች መጨፍጨፍ ሲኖር፣ አትሞስፌሪክ ኢሚዥን ሲኖር ፍሮም ኢንዱስትሪ እንዳልኳችሁ ከኢንዱስትሪ ከትራንስፖርት ምናምን የሚወጡ ነገሮች ስቶሬጅና ጋዜውና ወደ አትሞስፌር ሲሄድ ከዛ በኋላ ይሄ እንዲፈጠር ያደርጋል ነው እያልን ነው። ከዛ ኢንተርጎቨርንመንታል ፓናሎች ይከናወናሉ በየጊዜው። ለምሳሌ 2001 ላይ የተከሰተ የነበረው IPCC የሚባለው ፓናል ወይም ኮንፈረንስ ሰልፍ አሰስመንት ሪፖርት የሚያሳይ የዛን የነበረው ሪፖርት የሚያሳየው ኦብዘርቬሽን ጌቭ ኮሌክቲቭ ፒክቸር ኦፍ ዋርሚንግ ዓለም ላይ ሙቀት በጣም እየጨመረ እንዳለ ነው እዛ የነበረው ሪፖርት ያሳየው። 1990ዎቹን በምናይበት እዛንም ጀምሮ እየጨመረ እንደነበረ ነው። ከ1861 የነበረው ሪፖርት 1998 የነበረው ሪፖርት በጣም እየጨመረ እንደመጣ ነው የሚያሳየው። በአንድ ሺህ ዓመት ውስጥ ትሬንዱ በጣም ከባድ ነው እየጨመረ እንደሆነ ነው የሚያሳየው ይላል። ስለዚህ እዚህ ጋር ትሬንዱን ደግሞ እዚህ ጋር አስቀምጦታል። ይሄ አናዋሊ ሚን ነው እንትኑ እንትን የሆነ ነገር። ቀዩ ደግሞ 5 ዓመት ላይ እንዴት ነው እየሄደ ያለው? ወደ ላይ ነው እየሄደ ያለው ትሬንዱ። ትሬንድ ማለት ይሄ ነው አካሄዱ። ስለዚህ ይሄኛው ቻርቱን
ከ1900 እስከ 2000 የነበረው ይሄው እዚህ ጋር ገልጾታል። ከዚህ በኩል ያለው ቻርቱን ማየት ትችላላችሁ። ስለዚህ ይሄ ነው ትሬንዱ ማለት ይሄ ነው። ይሄን እንደዚህ ታያችሁ 2.3 ናቹራል ኤንድ ሁማን ኢንዱስድ ክላይሜት ቼንጅ ነው። እሱን ደግሞ ቀጣይ በደንብ እናያለን። ከዚህ ጀምረን ዛሬ በዚህ ላይ እናበቃለን። መጀመሪያ ክላስ ስለሆነ ብዙም አላበዛባችሁም። መልካም ጊዜ ይሁንላችሁ። ቻው ቻው። ሰብስክራይብ አድርጉ ግን እንዳትረሱ፣ ሰብስክራይብ አድርጉ እንዳትረሱ።